ሰላም ጤና ይስጥልን ወደ ንጉስ አፕ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ በጣም ሰላም ነኝ። እንግዲህ ዛሬ አዲስና ለየት ያለ መረጃው እናንተ የማደርስ ይሆናል። በእርግጥ መረጃ አይደለም። ምንድነው ነገሩ? እንግዲህ አዶቤ ኦዲሽንን በመጠቀም ሁላችሁም የምታውቁት ይህ አዶቤ ኦዲሽን ሶፍትዌር ነው። አዶቤ ኦዲሽንን በመጠቀም እንግዲህ እንዴት ለዩቲዩብ የሚሆኑ ዜናዎችን ማዘጋጀት ትችላላችሁ። በተለይም እንግዲህ አዳዲስ ጀማሪ ለሆናችሁና ዩቲዩብ ላይ የተለያዩ ኮንተንት ያላቸውን እንግዲህ ዜናዎችም ሊሆን ይችላል ወይም ደግሞ የተለያዩ ሳውንድ ሪከርድ የሚያስፈልጋቸው ኮንተንቶችን መስራት ላሰባችሁ በሙሉ ይህ መረጃ እንግዲህ ለእናንተ ነው። ተለመደው ዩቲዩባችንን ሰብስክራይብ በማድረግ ወደ 1000 እንድታስገቡኝ እላለሁ። ይህን ቪዲዮ እንግዲህ ላይክ በማድረግ እንድትጀምሩት እላለሁ። ውድ አድማጮቻችን በመጀመሪያም ደረጃ እንግዲህ ምንድነው የምታደርጉት? አዶቤ ኦዲሽናችሁን በመክፈት ሳውንድ ሪከርድ ታደርጋላችሁ። ሳውንድ ሪከርድ ካደረጋችሁ በኋላ እንግዲህ ያን ሳውንድ ሪከርድ ያደረጋችሁትን ወደ ዲስክቶፓችሁ ወይም ደግሞ ወደ ላፕቶፓችሁ በመላክ እንደምታዩት እንግዲህ ሳውንድ ሪከርድ የተደረገው መጥቷል ማለት ነው። ስለዚህ ይሄንን እንዴት ነው ሳውንድ ፊክስ የምናደርገው? ለምሳሌ ሪከርድ ያደረጋችሁት በስልካችሁ ወይም በሞባይል ስልካችሁ ከሆነ ብዙ ጊዜ የጥራት ችግር ሊያጋጥም ይችላልና የተለያዩ ጫጫታዎች ሊገቡ ይችላሉ። ስለዚህ እነዚህ ኖይዞችን ወይም ደግሞ ጫጫታዎችን የሚረብሹ ድምጾችን እንዴት ማስወገድ እንዳለባችሁ የማሳያችሁ ይሆናል። በመቀጠል ደግሞ እንዴት አድርጋችሁ የማያስፈልጉ ሳውንዶችን ወይም ደግሞ እዚህ የገቡ ድምጾችን እንዴት አድርጋችሁ ከታውት ማድረግ እንደምትችሉ እሱንም ማሳያችኋለሁ። አብራችሁን ቆዩላለሁ። በድጋሚ ቪዲዮ ላይክ ማድረግ እንዳይረሳ፣ ዩቲዩባችንን ሰብስክራይብ አድርጉ። ለጓደኞቻችሁ ደግሞ ይህንን ቪዲዮ ሼር አድርጉላቸው እላለሁ። እንግባ እስኪ ወደ ቪዲዮ እንየውና ይህ የምታዩት ቪዲዮ እንግዲህ እኔ ሳውንድ ሪከርድ ያደረኩት ነው። ትንሽ ላስደምጣችሁና የትንሽ የመንተባተብ ነገር አለበት። ጤና ይስጥልን አድማጮቻችን፣ ንጉስ ነኝ። አያችሁት? አሁን እንደሰማችሁት እንግዲህ የማያስፈልግ ድምጽ ነው። ስለዚህ እነዚህ ድምጾች እንዴት አድርገን ማስወገድ እንችላለን የሚለውን ማሳያችሁ። እቺን ክሊክ በማድረግ እንግዲህ እንደዚህ ያደርጋችሁ ድራግ ስታደርጉት ራሱ ያጠቁርላችኋል ማለት ነው። ስለዚህ በጣም ቀላል ነው። እንደዚህ ካደረጋችሁ በኋላ ድሌት ነው የምትሉት። ኪቦርዳችሁ ላይ ድሌት ምልክቱን ድሌት ማለት ይችላላችሁ ማለት ነው። ስለዚህ እዚህ ጋር በክሪሚያ ግዛት ውስጥ የሚገኝ አንድ ወታደራዊ ትራንስፖርት አውሮፕላን ከአለት ጋር ተጋጭ። ስለዚህ ከዚህ ጀምሮ ያለው እንግዲህ ስለምፈልገው እነዚህን ድረግ እናደርግና ድሌት እንላለን ማለት ነው በክሪሚያ ግዛት። ስለዚህ ትንሽ ዙም ለማድረግ ደግሞ ኪቦርዳችሁ ላይ ኮንትሮል ፕላስን በመጫን ከዛ ደግሞ የማውዛችሁን ስክሮል አፕ እና ዳውን የምታደርጉባትን እሷን ክሊክ በማድረግ እንደዚህ ሰፋና መለስ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን እዚህ ጋር ጀምሮ ያለው ይሄ ክፍት ቦታ ስለማያስፈልገኝ እሱን ድሌት ለዋለሁ ማለት ነው። በክሪሚያ ግዛት ውስጥ የሚገኝ አንድ ወታደራዊ ትራንስፖርት አውሮፕላን ከአለት ጋር ተጋጭቶ በመከስከሱ ምክንያት በውስጡ እዚህ ጋር እንደምታዩት ትንፋሽ ገብቷል ብሎ የሚል የድምጽ የመሳብ ትንፋሽ የመሳብ ዜናውን በማነበሳት ትንፋሽ ስብ ያለው ማለት ነው። ስለዚህ እቺ አታስፈልግም። እቺን ፓርት ደግሞ እንደዚህ ድረግ ታደርጉና ትልልቷላችሁ ማለት ነው። ስፔሱ ከዚህ በጣም ከጠበባባችሁና ማራራቅ የምትፈልጉ ከሆነ ምንድነው ታደርጉት? ሌላ ቦታ ላይ እዚች ጋር አሁን የምታዩት ስፔስ አለች። ስለዚህ እቺ ባዶ ስፔስ ነች። እቺን ስፔስ እንደዚህ ድረግ ታደርጉና ኮንትሮል ፕላስ ሲ አድርጋችሁ ኮፒ ታደርጋላችሁ ማለት ነው። ከዛ በኋላ የምትፈልጉት ቦታ ላይ ትሄዱና ለምሳሌ ቅድም ኔት ነበር ወታደራዊ ትራንስፖርት አውሮፕላን ከአለት ጋር ተጋጭቶ በመከስከሱ ምክንያት፣ ስለዚህ እዚች ጋር ነው ማለት ነው። ስለዚህ እዚች ጋር ፔስት ለዋለሁ ማለት ነው። ትንሽ ስፔሱ በጣም ከተጣበበብኝ እንዲሰፋልኝ ፔስት ለዋለሁ። ኮንትሮል ፕላስ ቪን በመጫን ፔስት ስትሉት እንደዚህ እንግዲህ ይገባል ማለት ነው ውስጥ ላይ። ስለዚህ ሰፋ ያለ ስፔስ ሰጠን ማለት ነው። ዜናው የተቀራረበ አይሆንም ማለት ነው። ስለዚህ ይሄንን እንደዚህ አድርጋችሁ ማስተካከል ትችላላችሁ ማለት ነው። ሌላው ደግሞ ማሳያችሁ ነገር ምንድነው? አሁን እነዚህ ሳውንዶች ናቸው። እንደዚህ ያደረጋችሁ ሌት አድርጉ። ባሳያችሁ መሰረት ደግሞ ስፔስ ከጠበበባችሁ እሱንም እያስገባችሁ እንግዲህ ስፔስ እንዲኖረው ማለት ትችላላችሁ። ሌላው ምንድነው? ይሄንን ሳውንድ ፊክስ ለምሳሌ የሚረብሹ ድምጾችን እንዴት ማስወገድ እንችላለን የሚለውን ደግሞ አሳያችኋለሁ ማለት ነው። እንዴት ነው የምታደርጉት? እዚሁ ጋር እንዳላችሁ ኢፌክት አለው። ይሄ የማሳያችሁ በቀስት ምልክት ኢፌክቱ ጋር ትሄዱና እዚህ ጋር ኖይዝ ሪዳክሽን የሚላልና የኖይዝ ሪዳክሽኑን ይቀንስላችኋል። የማያስፈልጉ የሚረብሹ ድምጾችን እዚህ ጋር ዲኖይዝ ማድረግ ትችላላችሁ ወይም እንዳይረብሹ ማድረግ ትችላላችሁ። ልክ ክሊክ ስታደርጉት እንደዚህ አይነት ምልክት ያመጣላችኋል። አፕላይ ታደርጉታላችሁ። አሊያ ደግሞ እናንተ በምትፈልጉት የመጠን እንደዚሁ አጀስትመንቱን እየሰራችሁ እንደዚህ ስታደርጉት በጣም እየቀነሰላችሁ ይሄዳል የኖይዙን መጠን ማለት ነው። ግን ባይ ዲፎልት ራሱ አውቶማቲካሊ የሚያስፈልገውን ያክል ስለሚመርጥላችሁ ባለበት ዝም ብላችሁ አፕላይ ማድረግ ትችላላችሁ ማለት ነው። አፕላይ ስትሉት እንደዚህ አድርጎ አፕላይ ያደርገዋል ማለት ነው። ስለዚህ በክሪሚያ ግዛት ውስጥ የሚገኝ ረብሽ ድምጽ የለም ይወጣል ማለት ነው። በጣም አሪፍ። ከዛ ምንድነው የምታደርጉት? ይሄ አሁን ያደረጋችሁት ኤዲት ደግሞ ካልፈለጋችሁትና ዲኖይዝ የተደረገውን ነገር ማጥፋት ከፈለጋችሁ ምንድነው የምታደርጉት መሰላችሁ? ኮንትሮል ፕላስ ዜድ በማድረግ ወደ ነበራችሁበት መመለስ ትችላላችሁ ማለት ነው። እንደዚህ ታደርጉት ወደ ነበረባችሁ ትመለሳላችሁ። ያ ግዛት ውስጥ የሚገኝ እንደቀደመው እንደ ረብሻው እንዳለ ይሆናል ማለት ነው። ኮንትሮል ፕላስ ዜድ
መጠቀም ይኖርባቸዋል። ስለዚህ ዲኖይዝ እናደርጋለን፣ አፕላይ እናደርጋለን ማለት ነው። በመቀጠል ደግሞ ምንድን ነው የምናደርገው? አንዳንድ ጊዜ ድምፅ የሰው ልጅ ነንና መጀመሪያ ላይ በፓወር እንነሳና ከዛ እየሰራን ስኔ ድምፃችን እየቀዘቀዘ ይመጣል። ስለዚህ ሶፍትዌሩ ባይ ዲፎልት ድምፃችንም ኮንስታንትሊ ተመሳሳይ አይነት የድምፅ አወጣጥ ግብዓት እንዲኖረው የሚያደርግላችሁን አንድ ሲስተም ደግሞ አሳያችኋለሁ። እሱም እዛው ኢፌክት ጋር ትሄዱና እዚህ ጋር አምፕሊቲዩድ ኤንድ ኮምፕሬሽን የሚለውን ትመርጡታላችሁ። ከዛ እዚህ ጋር ሃርድ ሊሚት የሚላለና ሃርድ ሊሚት ስታደርጉት ሙሉ በሙሉ ያወራችሁት ድምፅ ከመጀመሪያው ጋር ፓወሩ አንድ አይነት ይሆናል ማለት ነው። ልክ ስትነኩት ልክ እንደቀድሞ እዚህ ጋር አፕላይ የሚል ይመጣላችኋል። ባይ ዲፎልት ራሱ ስለሚያስተካክለው እናንተ እነዚህን አጀስት ማድረግ አይጠበቅባችሁም። አጀስት ማድረግ ፈልጋለሁ ካላችሁ ደግሞ እዚህ ጋር ዲፎልት የነበረውን የፈለጋችሁትን አይነት እየመረጣችሁ እየቀያየራችሁ ሊሚቱ 6 ዲፒ ማድረግ ትችላላችሁ። እንደ ምርጫችሁ ማስተካከል ትችላላችሁ ማለት ነው። ክሪሚያ ግዛት ውስጥ የሚገኝ አንድ ወታደራዊ ትራንስፖርት አውሮፕላን እንዳያችሁት እንግዲህ ድምፁ ወጥ ሆነ ማለት ነው። ሌላው ደግሞ አምፕሊፋየር የምትፈልጉ ከሆነ ልክ ድምፁ እንዲያስተጋባ የምትፈልጉ ከሆነ ኢፌክት ላይ ሁሉም ነገር አለ። ይህን ኢፌክት እዚህ ጋር መግባት ካልፈለጋችሁ ደግሞ በቀላሉ እዚህ ጋር ማግኘት ትችላላችሁ ማለት ነው። ኢፌክቱን ማለት ነው እዚህ ጋር ማግኘት ትችላላችሁ። እንደሚከተለው አሳያችኋለሁ ማለት ነው አድማጮቻችን። ነገር ግን በጣም ቀላሉና ሁሉንም አክቲቭ ሊያደርግላችሁ የሚችለው ያኛው ቅድም ያሳየዋችሁ መንገድ ነው። እና በዛኛው መጠቀም ትችላላችሁ። አሊያ እዚህ ጋርም ኢፌክት ሮክ የሚለውን በመንካት ኢፌክት ሮክ እጅ ቀስቷለች እሷን በመንካት እንግዲህ የፈለጋችሁትን ሚዲያ ብራውዘር ማምጣት ትችላላችሁ። እንደምትፈልጉት እዚህ ጋር ስላለ ትመርጣላችሁ። ስለዚህ ችን ክሊክ አድርጋችሁ በቀላሉ መንገድ ቅድም ያሳየዋችሁ እዚህ ጋር ተቀምጧል። ሁሉም እዚህ ጋር አሉ። ኢፌክት ላይ ያሉት ነገሮች በሙሉ እዚህ ስላሉ እነሱን በየተራ ማድረግ ትችላላችሁ። ስለዚህ አሁን አምፕሊፋይ አድርገን እንሞክረው እስኪ። አምፕሊፋይ ስናደርግ ዳይናሚክስ አለ፣ የተለያዩ አሉና ዲኢዘርስ አለ። እስኪ ዳይናሚክስ አድርገን እንሞክረው። ተጋጭቶ በመከስከሱ ምክንያት በውስጡ የነበሩ እዚህ ጋር ዲፊልት የነበረውን ኦል ዳይናሚክስ እንበለውና 9 ሰዎች በሙሉ ህይወታቸው ማለፉን የሩሲያ እንደዚህ ያደረጋችሁ የመከላከያ ሚኒስቴር አስታወቀም። እንደ አውሮፓውያኑ አቆጣጠር ማክሰኞ መጋቢት አያችሁ። እንደዚህ ያደረጋችሁ የሚያምር ድምጽ ከጨረሳችሁ በኋላ ኤክስ ምልክት መንካት ትችላላችሁ። እዚህ ጋር ስለሚቀመጥ ማለት ነው። ይሄን ካልፈለጋችሁ እቺን ምልክቷን ስትነኩት አክቲቭ አይሆንም ማለት ነው፣ ይጠፋል ማለት ነው። አለያ ደግሞ ጭራሽ ማትፈልጉት ከሆነ እዚህ ጋር ነክታችሁ ሪሙቭ ማድረግ ትችላላችሁ። እዚህ ጋር ሪሙቭ ኢፌክት ይላል፣ እሱን ሪሙቭ ማድረግ ትችላላችሁ ማለት ነው። ሌላ ኢፌክት ስትፈልጉ ደግሞ ይሄኛው አንድ አክቲቭ ስለሆነ ሌላ ሁለተኛው ኢፌክት ላይ ትሄዱና እቺን ክሊክ አድርጋችሁ የቀስቷን ምልክት አሁንም ደግሞ ሌላ ተጠቅማላችሁ። ስለዚህ እስኪ ስፔሻል የሚለውን ግቡና ቮካል ኢንሃንሰር የሚለውን እንንጋ። ቮካል ኢንሃንሰሩን 31 ቀን 2020 ሃይቶን ካደረጋችሁት 26 ምሽት ላይ በኤኤንኤን 26 ድምፁ ከፍ ይላል። ሎውቶን ካደረጋችሁት ድምፁ ወረድ ይላል። እየፈረጋችሁ እየመረጣችሁ መደበኛ በረራ እያደረገ ባለበት ትችላላችሁ ማለት ነው። ሲጨርሱ እንደዚሁ ይኸው አክቲቭ እየሆኑ ይሄዳሉ ማለት ነው። ስለዚህ እንደዚህ ካደረጋችሁ በኋላ ጨራርሳችሁ ሴቭ ነው ማድረግ የሚጠበቅባችሁ። ሴቭ ማድረግ ከፈለጋችሁ ደግሞ ኤክስፖርት ነው የምታደርጉ። ሴቭ አታደርጉም። እዚህ ጋር እዚህ ፋይል የምትለዋን ትነኩና ኤክስፖርት አደርጋላችሁ። ፋይል ኤክስፖርት ስታደርጉት ራሱ ቀጥታ ወደ ፋይል ይወስዳችኋል። ፋይል ኤክስፖርት እንዲሆንላችሁ የምትፈልጉ ከሆነ ፋይል ኤክስፖርት ላላችሁ ከዛ ሎኬሽን ያስመርጣችኋል። ሎኬሽናችሁን የት ጋር ነው ሴቭ ማድረግ የምትፈልጉት ብራውዝ ስትሉት ራሱ ያመጣላችኋል። ስለዚህ የምትፈልጉት ቦታ ላይ መርጣችሁ እንግዲህ ሴቭ ማድረግ ትችላላችሁ ማለት ነው። እዚህ ጋር ሴቭ ስታደርጉ ስም እንድትመርጡ ያደርጋችኋል። ስሙን ራሳችሁ ሲቀይሩትና ታይፖቹን ደግሞ ኤምፒ3 መሆኑን ቼክ ማድረግ አለባችሁ። ምክንያቱም ኤምፒ3 ካልሆነ ላይሰራ ስለሚችል ሳውንድ ኢፌክታችሁ ለምትፈልጉት ግብአት ላይውል ይችላል ማለት ነው። ስለዚህ እዚህ ጋር ታይፑን ኤምፒ3 መሆኑን ማረጋገጥ ይጠበቅባችኋል ማለት ነው። ትንሽ ኮምፒውተሩ ቢዚ ስለሆነብኝ ነው። ስለዚህ በእንደዚህ አይነት መንገድ ሳውንድ ኤዲት ማድረግ ከቻላችሁ ሌሎችን ደግሞ ይሄንን ሴቭ ኤዲት ያደረጋችሁትን ሳውንድ ደግሞ ወስዳችሁ ቪዲዮዎችን ጨማምራችሁ እንዴት በካፕከት አሪፍ ለዩቲዩብ የሚሆን ቪዲዮ እንዳሳያችሁ የምትፈልጉ ከሆነ ከስር ላይ ኮሜንት ላይ እየገባችሁ ስራልን በሉኝና ያንን የተሰራ የዜና ቮይስ ሪከርድ ማለት ነው ኤዲት ያደርጋችሁ ጨርሳችኋል። ስለዚህ ካፕከት ላይ ደግሞ በመሄድ እንዴት ቪዲዮዎችን ሰብስበን ከኮፒራይት ነፃ የሆኑ ቪዲዮዎችን ሰብስበን እንዴት አድርገን የሚያማምሩ ትራንዛክሽን ያላቸውን የዩቲዩብ ቪዲዮዎችን መስራት እንደምንችል አሳያችኋለሁ ማለት ነው አድማጮቻችን። ስለዚህ እዚህ ጋር ታይፕ ስትሉት እንደነገርኳችሁ ኤምፒ2 አለ፣ ኤምፒ3 አለ፣ የተለያዩ አማራጮች ስላሉ እነዚህ ኤምፒ3 መሆናቸውን እርግጠኛ መሆን አለባችሁ ማለት ነው። ስሙን እዚህ ጋር ተቀይሩና የምትፈልጉትን ስያሜ የሰጣችሁ ቦታ ትመርጡና ሴቭ ትሉታላችሁ ማለት ነው። አለቀ በቃ። በጣም ቀላል ነው። እንደዚህ ማድረግ ትችላላችሁ። በቀጣይ ደግሞ ምን አሳያችኋለሁ መሰላችሁ? አሁን ከነገርኳችሁ በተጨማሪ እዚሁ
አዶቤ ኦዲሽን ላይ ምን መስራት ትችላላችሁ መሰላችሁ? ቪዲዮ የሌለው ነገር ግን ሳውንዶች የተካተቱበት ትራንዛክሽን ሳውንዶች የተካተቱበት ልክ የሬዲዮ ፕሮግራም አለ መግቢያ ላይ ድንድንድንድን የሆነ ኢንስትሩመንቶች ገብተው ከዛ ድምጻችሁ ይገባና ዜናው ይካተታል። ከዛ በኋላ አሁንም ወደ የዜና ኢንትሮዎች አሉ ብሪጆች መግቢያዎች እነሱን ኢንትሮዎቹን እንዴት ማስገባት እንደምትችሉ እዚህ ጋር መልቲ ትራከር የሚለው ላይ በመግባት ማዘጋጀት ስለምትችሉ እሱን ደግሞ እንዴት ማዘጋጀት እንዳለባችሁ ማወቅ የምትፈልጉ ከሆነ ጠይቁኝ። ሳውንድ እናስገባለን፣ ቪዲዮዎችንም እያስገባን የቪዲዮ ኦዲዮዎችን ብቻ ነው ጠቅላላ ትሰራላችሁ በሙሉ እንዴት እንደምትሰሩ ታሳያችኋለሁ። በጣም አሪፍና ቀላል መንገድ ነው ይሄ። በተለይ ደግሞ ሬዲዮ ላይ ግባት የምትፈልጉ ወይም ደግሞ ለሬዲዮ ፕሮግራም የምታዘጋጁት ከሆነ አሊያም ደግሞ መጀመሪያ ላይ ሳውንዱን ጨርሳችሁ በኢንስትሩመንት የታጀበ ዜናውን ጨርሳችሁ ከዛ ወደ ዩቲዩብ ከቪዲዮዎች ጋር ኤዲት ለማድረግ ወደ ዩቲዩብ መሄድ የምትፈልጉ ከሆነ ይሄ ቀዳሚ ምርጫችሁ ሊሆን ይገባልና ይሄንን እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልን። ውድ አድማጮቻችን እንደምታዩት ንጉስ ነኝ ከንጉስ አፕ እንግዲህ ወደ 1000 ሰብስክራይበር እየተቃረበ ነው። እናንተም ሰብስክራይብ በማድረግ እንግዲህ ቤተሰብ ሁኑ ላለው እኔንም እንድታበረታቱኝ እፈልጋለሁ። የተለያዩ አይነት የሶፍትዌር ስራዎችን በመስራት እንግዲህ አብሬያችሁ የምቆይ ይሆናል። እንዲሰራላችሁ የምትፈልጉት ማንኛውም ነገር ቪዲዮ ላይ ኮሜንት ማስቀመጥ ይቻላል። ቻው ቻው።